በት የኢየሱስ ክርስቶስ ዕውቀት ከሌለ ጎዶሎ ነህ ይላል ጳውሎስ። ያን ሁሉ መመካበትን ዕውቀቱን ጠቀሰ፣ ትምህርቱን ጠቀሰ፣ ብሔሩን ጠቀሰ፣ ዘሩን ጠቀሰ፣ ትምህርቱን ጠቀሰ፣ ጽድቁን ጠቀሰ፣ የነበረውን ሁሉ ጠቀሰና ኢየሱስ ክርስቶስን ሳውቀው ግን ሁሉ ነገር ምንድነው ጉዳት እንደሆነ አወቅሁ። nothing ምንም የለም። ሁሉን ኖሮክ እሱን ያጣህ ቀን ለዚህ ነው በመጽሐፈ ምሳሌ ላይ ጥበብ ጮኸች እኔን ያጣ ሁሉን ነገር አጣለች። ጥበብ እኔን ያጣ ሁሉን አጣ፣ እኔን ያጣ ሁሉን አጣ። በፊት እንደነገርኳችሁ በዚህ ምድር ላይ ሳይንስ ጠቃሚ ነው፣ ቴክኖሎጂ ጠቃሚ ነው፣ ዕውቀት ጠቃሚ ነው፣ ሀብት ጠቃሚ ነው። እግዚአብሔር የሰጠን በምድር ላይ ያሉ ነገሮች ሁሉ ጠቃሚ ናቸው። ያለ ኢየሱስ ዕውቀት ግን ኪሳራ ይባላል። ሰው ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎድል ምን ይረባዋል? ኢየሱስን ባለማወቅ የኖረ ሰው ምን ይረባዋል?